ጥሩ ኤክስ አድርጊያለሁ። ዳይመንድዬ ወዬ እኔ ማለት ነው ይቅርታ፣ ሰላም ሁላችሁንም ሰላም ብያለሁ። ለሁላችሁም ለራህማ ማለት ነው። አሁን እኔ የገባሁበት ቦታ የነበረው ልጅ ገብቶ ነበር ራህማን ፈልገው ማለት ነው። በጣም ነው ማች የሚያደርጋት እና አስገቢታት አንድ ሰው እንኳን እንሸኝ። የእውነት አሁን የገባው የነበረው ከታች ማለት ወጣ አንዳችልሻለሁ ማለት ነው። ለራህማ አሁን ገብቶ ነበር። የሆነ ሰው ተነቅሎ ይሁት ምናምን ገብቶ ነበር። አስገቡት። እኔ ራሴ እየፈለግኩት ነበረ። 12 ቁጥር እንትን ጽፎ ነበረ እና አሁንም ይጻፍ ከጻፈ ማለት ነው። አቡዬ አንድ መልዕክት ላስተላለፍ ማለት ለንደንም ሆነ ዓለም ላይ ያላችሁ የቢኒ የእንትኖች ምንድን ነበር የሚባለው መልዕክት ልኬልሽ ነበረ። የእናቶች እየተሰራ ያለው ኢትዮጵያ ውስጥ ማለት ነው። መቄዶንያ እንትን እያደረጉ ነው እና አሁን ለንደን ላይ ነው እያደረጉ ያሉት። ከቻላችሁ ዌብሳይት ውስጥ ገብታችሁ ኢንቮልቭ አድርጉ። በቂ የሆነ ገቢ ስላላገኘ እንትን እያለ ነው። ለንደን ላይ እያደረጉ ነው፣ ግን ዓለም ላይ ያላችሁ እንትን ማድረግ ትችላላችሁ። እና አደራ እሱልን ነው ተሳተፉ ለበጎ ነገር። ይቅርታ ብዬ በቃ ይህ በጎ ነገር ነው በጣም። ዛሬ ማታ በተለይ ትልቅ እንትን አላቸው ቲክቶክ ላይ ምናምን ይገባሉ። ዌብሳይቱን ተሳተፉ አደራ። 1 ብር የሚሆን ይጠቅማቸዋል። እሺ አመሰግናለሁ። እና ግን አደራ እንትናን እንዳራት የኔ ነው እንዳራት እና ላክ በይው። እሺ አመሰግናለሁ። ቻው። ከታች ላንጎ ሚውት አድርግ። እሺ ማን ነበር ልጁ? ስሙን አላውቀውም ማለች። እንዴት አውቀን እናስገባው? ዳይመንድዬ ገብተሽ ስሙን ካልተናገርሽ እንዴት አውቀን ነው የምናስገባው? አሁን ገብቶ የነበረው ልጅ ስትይ ስሙን አላየሁትም እኔ። ማን ነበር ሞዴሬተሮች? አይታችሁት ነበር? እሺ አሁን ኦልሬዲ የቢኒሞስ እንትን ኮድ 13 ነው። ራህማ 12 ናት። ቢኒሞስ 13 ነው። በክሪ ነው ስሙ እያሉ ነው። በክሪ የት ነህ? የራህማ ግጣም የት ነህ? ታች አለልሽ አቡዬ። ነጭ ሸሚዝ ያደረገልሽ ነው። እሺ ቤተሰብ ነጭ ሸሚዝ ያደረገውን በክሪን አስገቡት። የራህማ ግጣም ነው። አስገቡላት። በክሪ እያሉ ነው ሜንሽን እያደረጉት። በቃ ሌላ ሰው 12 ቁጥር የሚጽፈው እንዳታስገቡ። ይሄ ቦታ የበክሪ ነው፣ የራህማ ነው። 13 ፍሮም ካናዳ 13 ኦኬ። የቢኒሞስ ፍሮም ካናዳ አንድ ፈላጊ ፍሮም ካናዳ ቢኒሞስ እየጻፈች ነው። 13 ታች አሁን ገና መቶላችኋል። በክሪ የሚለው 12 ሌብል 10 ቁጥር ታች አሁን እየጻፈ ነው። ያው እየጻፈ ሮጠብኝ ሳልይዘው። አረ በክሪን ያዙት፣ ሞዴሬተሮች ያዙት። በክሪን ያዙና አምጡልን። ሌብል 10 ነው ያቡዬ። ለማየት እንዲህ ይገባል ቶሎ። ነጭ ሸሚዝ ያደረገልሽ ነው። ይኸውልሽ አሁንም ጻፈ። አረ ቤተሰብ ያዙት እንዴ! እኔ ሮጠብኝ። ኮሜንት ምንም እዚህ ቤት ኮመንት በጣም የሚወጣውና አይመችም። እንዴት ላድርግ? እንዴት ማድረግ ትቻለሽ መሰለሽ አቡዬ? ኮሜንቱ ላይ እንደዚህ ሆልድ አድርጊው። ከዛ በኋላ አያልፍም። ዝም ብለሽ ያዝ አድርጊው፣ አያልፍም። ከዛ ቀስ ብለሽ ወደ ላይ ስላይድ ማድረግ ትችላለሽ። ኮሜንቱን ነው አይደል የሚይዘው? ኮሜንቱን ነው። አንዱ ኮሜንት ሳይሆን ዝም ብለሽ እንደዚህ እጅሽን እንደዚህ ማድረግ፣ እንደዚህ በቀኝ በኩል። ከዛ በኋላ 20 ኒው ሜሴጅስ 30 ኒው ሜሴጅስ ምናምን ይልሻል ከታች። ዝም ብለሽ እንደዚህ ኮሜንቱ በቀኝ በኩል ልቦች ወደ ላይ የሚወጡት አላ ታፕታፕ ሲያደርጉልሽ እሱ አጠገብ ላይ ዝም ብለሽ እንደዚህ ሆልድ አድርጊው ለሆነችን ለሰከንድ። እዛ ኮሜንታችሁ ይቆምና የ20 ኮሜንት 20 ሜሴጅ ገባ ይሆን አካል ብላ ዳይመንድ የመሰከረችለት እንኳን ደህና መጣህ። ተመስክሮልክ ነው የመጣው። እንኳን ደህና ቆይሽ። እሺ በዳይመንድ ተመስክሮልክ ነው መስክራልክ ነው። እሺ የራህማን መስፈርት ታሟላለህ? ሙስሊም ነህ?
አዎ ሙስሊም ነኝ። እሺ እድሜክ ከ30 እስከ 35? አዎ ይሰማል። እድሜ 26። ኦኬ ራህማ 26 ነው። 26 ልጅ ነው። በጣም ልጅ ሆነብሽ። አብረን እናድጋለን። ጎበዝ። እሺ ሀገር ውስጥ ነህ? ኢትዮጵያ ውስጥ የሚኖር ወንድ ነው የምትፈልገው? አዎ ኢትዮጵያ ውስጥ ነው የምትኖረው? ጋይስ ጸይም ነው እሱ የሚባለው? ጸይም ነው መስፈርቷ? አዎ ጸይም ነው። ጸጉር አለው። ትልቁ መስፈርቷ ጸጉር ያለው ነበር ያለችው። ጸጉር በደንብ አለ። ክሳይ ጥሩ። እሺ የከተማ ልጅ ነክ? ወሎዬ ነኝ። ችግር የለውም። የከተማ ልጅ ስትል እሺ ወለዬ ነኝ ያለ። ኦኬ ወለዬ እርድና ያለ ያለው። እሺ ስራ አለክ? ስራ ትሰራለክ? ስራ እንደ ታይሙ ነው። ኢንጂነር ነኝ እና ጀስት ስታገኝ ትሰሪያለሽ። ግን እሳይ ትልቅ ሰው መጣ ቤታችን፣ የተማረ ኢንጂነር። ገና ዶክተር ይመጣል። አይገርማችሁ? ገና አይቀርም። አንቺ ግን የተገፋ ሰው ለራህማ ልንገራት፣ በእናትህ አይኗን እያየሁ ልንገራት። አንዴ ሰው አላፈልጋ። አየሽ አብዱል ገፍቶሽ ነበረ። የተገፋ ሰው ግን አየሽ ፈጣሪ ይው የጸጉሩን ብዛት የጺሙን ብዛት በሻ ጎላ ከልሽ ፈጣሪ። እንደገና የተማረ ኢንጂነር። ወይኔ እሰይ እንኳን ደስ አለሽ የሚና በይ ውሰጂ ኢንጂነርሽን። እና ኢንጂነር ነው፣ ስራ አለው፣ አግብቶ ያልፈታ ይሰመርበት ብለሻል። ኦኬ በክሪ አግብተህ ፈታሃል? ኧረ በጭራሽ አይነካካውም። እንደዚህ አይነት ነገር ጨዋ ነው ልጁ። ልጅ አለ ያለ ጋብቻ? የለኝም በጭራሽ። ጎበዝ፣ በጣም ቆንጆ ነክ። ማሻአላ በጣም ቆንጆ ነክ። ቴንኪው አቡዬ፣ ሹክራን። ፎሎ የሚያደርጉ እነዚህ ሴቶች ከሆኑና በውስጥ ከጻፉልህ እንዳታናግራቸው። እኔ ኦልሬዲ ከዚህ በኋላ ባለትዳር ነኝ። ሀቢባ ኦፊሻሊ ድራኛለች፣ አልፈልግም በላቸው። እሺ አየካቸው። በጣም ነው። በውስጥ እንዳይጽፉልክ፣ ከጻፉልህ እንዳታናግራቸው። የሰው ነገር ይወዳሉ። ቀደመችን። አዎ ቀደመችን። ራህማ አለቀ። እንደ ራህማ ደፍራችሁ በራሳችሁ ተማምናችሁ እንደዚህ ስትመጡ እንደዚህ አይነት ቆንጆ ታፍሳላችሁ። አያችሁ? አሁን በቃ ተቀድማችኋል። አለቀ። አሁን ከዚህ በኋላ ሸፈን አድርገሽ እሺ ራህማዬ። እሺ እና በቃ ይኸው መስፈርት ሙሉ ያሟላል። ጸጉር በጣም ነው የሚያምረው። ብልሃተኛ ሆነሽ አይሻልም? ሴት ልጅ ብልሃተኛ ስለሆነች ውጭ እንዳይ ብልሃተኛ ሆነሽ ያዥ ብታያት አይሻልም? ደበቅ አድርገሽ አቡዬ። ሰርጋቸው ኢትዮጵያ ከሆነ እኔ ሰርግ ዘፈን ዘፍንላቸዋለሁ በባንድ እና በዚህ አጋጣሚ ከተጋቡ ኢትዮጵያ እኔ ሰርጉ ላይ እጫወትላቸዋለሁ የሰርግ ዘፈን። እኔ ስፖንሰር እንዲህ ያለኝ ነው። ሰርጋችሁን የሚያደምቅ ስፖንሰር። እንደገና ድግሱ ደግሞ በእኔ ወጪ ነው። እኔ ስፖንሰሮች አሉ፣ የማስተዋውቅላቸው ድርጅቶች አሉ። ስፖንሰር እዚህ ቤት አም ሲሪየስ አምና ጆኪንግ። እዚህ ቤት ተዋውቃችሁ ለትዳር ስትደርሱ ሰርጋችሁን የእኔ ስፖንሰሮች ናቸው ስፖንሰር የሚያደርጉት። እሺ ውዶቼ፣ ሰክሰስፉል ሲሆን ሽሽፓት ግን ሩሃማ አሽሙርሽ ተመትቶኛል። ጸጉሩ ያምራል አለች ዘላ። አሽሙር አስረግጣ ስትናገር ምን እንዳለች አላየክም? መጨረሻ ላይ አልሰማሽትም? ጸጉር ያለው ይሰመርበታለች አይደለም? መጨረሻ ላይ አሁን መጨረሻ ላይ ጸጉር ያምራል አለች እኮ። መጀመሪያም ነው ልቅጣቅ ያደረገችው አብዱልን። ጸጉር ያለው ነው የምፈልገው አለች። ኦኬ አንድ መስመርቷ ላይ። ሁለተኛ ደግሞ ጸጉር ያምራል አለች። ገባካ? ጠቅ አደረገች። እንዲህ ነው ሀሳቧን ቀይራ ነው ሀሳቧን ጀመረ። ይታያት ሀቡ መላጣ ያልታያት መጀመሪያ በጎፈር ነበረ የታያት። መጀመሪያ እንደዚህ ካሜራው ከዚህ በፊታች ነበር ሲያሳያት የነበረው።
መንደርደሪያ የሚባል ነገር አለ። አንተ ነኝ ብላ ቤት ውስጥ ለመግባት ፈልገ ይሆናል። ብድሩን የማይመልስ ልጅ ግን አይወለድ። እናቴ ትሙት በጣም ደስ ብዬ እንደዚህ ቀስ ብሎ የሚያስገባ ሰው ጠቅ የሚያደርግ ብድሩን የሚመልሰው እና ኮንግራጁሌሽን። አሁን አንዴ ደስ ያላችሁ